ላችሁ ይህን ፕሮግራም የምታውቁ እቺ ልጅ ዛሬ የጀመረችው በ3 እንቁላል በዳቦ በቬጂቴብል ነው። ሮንግ ነው ራይት ነው? ኮሜንት ላይ ጻፉልኝ። የስ ብዙዎቹ ሮንግ እያሉሽ ነው። ሮንግ ያሉሽ መጥፎ አጀማመር በመሆኑ ነው። ሪሰንት ገስቶች ድጋሜ ሪኩዌስት አትላኩ። ሌላውን ሰው ቻንስ ላለመንካት ፕሊዝ። ከዚህ በፊት ቻንስ ያገኛችሁ ሰዎች ድጋሜ አትላኩ። ይሄ ፕሮግራም ጀነራል ኢንፎርሜሽን መሆኑን አትርሱ። ጀነራል ኢንፎርሜሽን ነው። እጅግ ክሪቲካል ነው ብዬ ነው የማስበው። እጅግ ጠቃሚ ነው ብዬ ነው የማስበው። ግን በሰማችሁት ልክ ሳይሆን የምትለወጡት በሞከራችሁት ልክ ነው፣ በተገበራችሁት ልክ ነው። እዚህ ፕሮግራም ላይ እየሰሙ ችላ ማለት፣ አንዳንድ ቀን እያደረጉ አለማድረግ፣ የዚያን ቀን ምንም አረጋችሁም፣ በሳምንቱ ምንም አረጋችሁም፣ እያንዳንዱ ነገራችሁ ግን እየጎደለ እንደሚሄድ እርግጠኛ ሁኑ። ቤዚክ ነገሮችን አቺቭ አድርጉ። በተለይ በየቀኑ ሳይጎሉ መደረግ ያለባቸው ብዬ ያልኳችሁ ነገሮች አቺቭ ለማድረግ ሞክሩ። እኔ አንድ ሰው በቀን ማግኘት የሚገባውን ፕሮቲን ታርጌቱን በደንብ እየመታ ኬክ በላ ብላይ ምንም ፊል አላደረግም። እውነት ለመናገር እንኳንና እንጀራ እንኳንና ዳቦ ኬክ ጨመርኩ ብለን ፊል አላደረግም። ሰውነታችን ክሪቲካሉን ነገር እያጎደል ነው። ሮንግ ነገሮችን እዛ ላይ መጨመሩ ከምንም ነገር በላይ መጥፎ ከባድ ነው ማለት ነው። የቅዱስ ራኤል ልጅ ሪኩዌስት አላክሽም። ሪኩዌስት ሳትልኪ ነው አስገባኝ እያልሽኝ ያለሽው። ፍቅር ቅድም ያናገርኳትን ልጅ ኮሚኒኬት አድርጓት፣ ዳታዋን ስትላክ ከላይቭ በኋላ አናግራታለሁ። ቻቺ ይሰማሻል? ይሰማኛል። ሰላም ነህ? እግዚአብሔር ይመስገን። አንድ ጊዜ ሚት አድርጌ እየቀለደ ያለ ሰው ስላለ እየቀለደ ያለን ሰው ላሰናብት። ጉድ ቬሪ ጉድ። ከሚት ላይ አንሺ። ሰላም ነው? ጉድ። ይሄን ፕሮግራም ታውቂዋለሽ? እግዚአብሔር ይመስገን ደህና ነኝ። ጌታ ይመስገን። አይ አሁን ስገባ አይቼ ነው ዶክተር እንትን ምክር አገልግሎት ስትሰጥ ሰምቼ ነው። እና አታውቂውም? የእኛም ፕሮግራም አላውቅም፣ እንግዳ ነኝ። ሰምተሽም አታውቂም? እንደው ስለዚህ ሰውዬ ጌታን ሰምቼ አላውቅም። የት ነው የምትኖሪው? አጋጣሚ ላይ ስገባ የት ነው የምትኖሪው? እያመመኝ ቤሩት ነኝ። ቤሩት ምናልባትም ለዛ ሊሆን ይችላል። ምናልባት ሶሻል ሚዲያ አክሰስ ስላሌለሽ እንጂ በጣም ቆይተናል። በተለይ ሰዎች ባለማወቅ ትክክለኛ ምግብ አይመገቡም፣ ላይፍ ስታይል ግንዛቤ የላቸውም። በዛ የተነሳ ከውፍረት ጋር ይቸገራሉ። ከዛም ከፍ ሲል ደግሞ ለብዙ ህመም ይጋለጣሉ። እንዴት ሰዎች ራሳቸውን ከነዚህ ክፉ በሽታዎች እንደሚጠብቁ፣ ታማውን ከሆነ እንዴት ላይፍ ስታይላቸውን ቀይሮ ከነዚህ ህመሞች ራሳቸውን ይገላግላሉ የሚለው የምናወራበት ነው። ይሄ የሚመለከትሽ ከሆነ ትንሽ ደቂቃ ሰጥሻለሁ። አዎ ልጠይቅህ ነው ደግሞ የገባው ማለት ነው። ቁመትሽ ስንት ነው? ሜትር ከ65። ኪሎች ስንት ነው? 78 76 እንደዛ ነው። እድሜሽ ስንት ነው? 30። ቦርጭ አለሽ? ብዙም የሚያል የለም። ጉድ። ጥያቄሽ ከዚህ ጋር ይገናኛል። ከቦርጭ ጋር ሳይሆን አሁን ሰሞኑ ማለት ሳምንት ሆኖኛል ህመም ከጀመረኝ ማለት ነው። ራሴን እና በቃ ጀርባዬ ፍቅር በውስጥ አውሪን። ጉዳይሽ እየጠየቅሽን ያለሽው ከኛ ፕሮግራም ጋር ቀጥተኛ ግንኙነት የለውም። ማገዝ ካለብን እናግዝሻለን። በውስጥ ኮሚኒኬት አድርጊ። ይሄ ፕሮግራም ሜታቦሊክ ሄልዝ ነው። ከአመጋገብ ጋር፣ ከላይፍ ስታይል ጋር፣ ከቦዲ ኮምፖዚሽን ጋር ተያይዞ ባሉ ኢሹዎች ከዚያም ከፍ ሲል ደግሞ ከሜታቦሊክ ኢሹዎች ጋር ተያይዞ ጥያቄ ካላችሁ በተለይ ፕሮግራሙ የምታውቁና
ለመቀየር ሞክራችሁ ግራ የገባችሁ ሰዎችን የምናግዝበት ፕሮግራም ነው። ፐርሰናል ጋይዳንስ የምትፈልጉ ከሆነ ስልኮች ባዮ ላይ ያሉ። ህዊ የሚል ዩዘርኔም ገብተሻል። አለሙ ሄባ አላስወጣሁም። ኮኔክሽን ነው ሊያስወጣህ የሚችለው። ህዊ ከሚት ላንሺ ህዊ ሚት አድርጉ። ሌሎቻችሁ መስቲ ሚት ያላረጉም። መስቲ ሚት ካላረግ ያስወጡሻል። ክድ ፕሮግራሙን ታውቂዋለሽ? አይ እኔ እንኳን ሰው ነው ወደ አንተ መርቶኝ ማለት ስለአንተ ነግሮኝ ነው የመጣው። ዛሬ አዲስ ነኝ ገና ማየቴ ነው አንተን። ምን ያደርጋል ብሎ ነገሩሽ ይሄ ሰውዬ? ምንድን ነው በውፍረት ምክንያት የሚመጡ ተያያዥ በሽቶችንም ወይ ደግሞ ስብን ራሱን ለመቀነስ የአመጋገብ ፕሮግራም አለው። እንደዚህ ምንድን ነው ምክርም ይሰጣል ተብዬ ነበር። ጎበዝ። አንቺ ጋር ምን መጣ? እኔ 2 ልጅ ወልጃለሁ። 27 ዓመቴ ነው። ስንት ግን ሰውነቴ ቶሎ መመለስ አልቻልኩም እና ትንሽ ልቤን የምፍን ስለሚያደርገኝ ሰውነቴን ባስተካከል ደግሞ በትክክል እንደሚስተካከል አምናለሁኝ እና ከልብ ጋር የተያያዘ ብዙ ሕክምናዎችን አድርጌያለሁኝ። ታይሮይድም ለምን ፐልሴ በጣም ስትሮንግ ስለሆነ ስወልድም በሴስ ነበርና ታይሮይድም ቼክ አድርጌ ነበረ። ኖርማል ነው። ኢሲጂም ስሰራ ኖርማል ነው። ስለዚህ ምናልባት የሰውነቴ ክብደት ያመጣው ችግር ይሆናል ብዬ ነው። ኪሎ ስንት ነው? ኪሎዬ አሁን 73 ኪሎ ስንት ነው? 73 ቁመትሽ ስንት ነው? ቁመትሽ ሜትር ከ59 ሜትር ከ59 ዛሬ ምን በላሽ? ዛሬ ፒዛ በልቻለሁ። ሌላስ? ሌላ ቀይ ወጥ በልቻለሁ። በእንጀራ በዳቦ? በእንጀራ። ክብደትሽን ለመቀነስ ምን ምን ሞከርሽ? ክብደት ለመቀነስ ጂም ጀምሬ ነበረ። ምግብ ደግሞ ሳስተካከል በጣም ጨጓራዬን ያመኛል። እንደገና አንተ የረዳኸው ሰው ደግሞ የነገረኝ አመጋገብ ነበረ፣ ድፍን ምስር ምናምን ብሎኝ በጣም ከበደኝ። እሱን ደግሞ መመገብ ማለት በቃ ሰውነቴ ራሱ ምንም እንዳልበላ ዊክ ነው የሚሆነው በጣም። ሶ አይ ቲንክ ሚስኢንፎርምድ እየሆንሽ ነው። ፈጽሞ አሁን ያልሽው ስለ ድፍን ምስር እኛ የምናወራበት መንገድ እንደዚህ አይደለም። ድፍን ምግብ ምስር ዋና ምግብ መሆን አይችልም። ሚት አርጊና ትንሽ ላውራሽ። ግድ ሶ ቤዚክ ነገር አንደርስታንድ ማድረግ መቻል አለብሽ። ዛሬ ከነጋ የበላሽው ምግብ ፈጽሞ ለሰውነትሽ በቂ የሆነ ንጥረ ነገር የለውም። ሰውነትሽ ከነጋ ጀምሮ እየተራበ ነው። ምናልባትም ፒዛ ስለበላሽ ጠግቤ በልቻለሁ እያልሽ ሊሆን ይችላል። የበላሽው ፒዛ በቂ የሆነ ነገር ለሰውነትሽ አያቀርብም። በተቃራኒ ግን ፋትሽ ላይ ፋት ይጨምራል። በዚሁ ሊቀጥል ካልሽ የትኛውም ኤክሰርሳይዝ በምክንያት ነው ያልኩት፣ የትኛውም ስፖርት አይታደግሽም። ሰውነትሽ እየፋፋ ሰውነትሽ ያልኩሽ ቦርጩ ነው እያልኩ ያለሁት ያንቺ የሆነ ሰውነት ሰፈር እያደረገ ይሄዳል። ቆዳሽ ሰፈር ያደርጋል። ጡንቻሽ፣ አጥንትሽ፣ ፀጉርሽ፣ ሁሉ ነገርሽ እየተጎዳ ይሄዳል ነው። እርጅና ይፋጠናል። ከውፍረት ጋር ተያይዞ የመጡ ህመሞች በአጭር ጊዜ ውስጥ ይመጣሉ ማለት ነው። ፕሊዝ ሲሪየስ ሆኜ መታገዝ ካለብሽ ስልካችን በአውላ አለ። ቀጥታ ነገር አንቺን በሚመለከት መልክ ዳታሽን ወስደን እናግዝሻለን። ቀጥሮ ወስደሽ አዲስ አበባ ከሆንሽ እዚህ መምጣት ትችላለሽ። ከአዲስ አበባ ውጭ ስትሆኚ ደግሞ እዛው ባለሽበት ኦንላይን ሬጅስተር አድርገሽ እናግዝሻለን። ከሚትላንሺ እሺ ዶክተር
ያው ያልከኝ ነገር ገብቶኛል። ስለዚህ ያው ከገዛ ጋ ነው እንጂ ያው እንዳልከው ሚስ ኢንፎርም ስለሆንኩኝ ከዛ ጋር የሚገናኝ ስላልሆነ ቀጥታ ወይ ስልኩን ወስጄ እንደዛ ኮሚኒኬት አደርጋለሁ። እሺ፣ እናግዝሻለሁ። እሺ፣ አመሰግናለሁ በጣም። እሺ፣ ኤኤስኤል የቅዱስ ራእይ ልጅ ሪኩዌስት አላክሽም። ኤኤስኤል ወይ መስቲ ከሜት ላንሱ። ኤኤስኤል ግድ ሄሎ፣ ሰላም ነው? ሰላም ዶክተር። መስቲ ሚት አድርጊ። መስቲ ሚት አድርጊ። ሰላም ዶክተር። ደህና ነኝ። አለሙ ሚት አድርጊ። አለሙ ክብደት ለመቀነስ ነበረ። አንድ ጊዜ አለሙ ሚት አድርግ። ፍቅር ሌላ ሰው አታስገቢ ፕሊዝ። አለሙ ሄባ ራስሽን አስታውቂ። እኔ ህሊና እባላለሁ እና ክብደት ለመቀነስ ነበረ ሞክሬ ነበር ግን አልቻልኩም። አቤት። ቦታ መቀየር ትችያለሽ? ቦታ መቀየር ትችያለሽ? ያለሽበት ቆንጆ አይደለም። ቦታ መቀየር ትችያለሽ? አይ አልችልም፣ ማውጣት አልችልም። ወይም እገባለሁ ተመልሼ። ቻንስ ካገኘሽ ትገቢያለሽ። መስቲ ከሚት ላይ አንሺ። መስቲ እሺ፣ ሰላም ዶክተር። እንዴት ነሽ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን። ይህ ፕሮግራም ይታወቃል አንቺ ጋር? አዎ፣ አንድ 2-3 ሰዎች ነግረውኛል። እኔም 1-2 ጊዜ ቪዲዮዎችን አይቻለሁኝ። ለመቀነስ ነው የምፈልገው። በፊት ራት ሳቆም ቶሎ ነበር ሰውነት የሚከሳው። አሁን ግን ያው እድሜም እየጨመረ ወደ ፕሪሜኖፖዝ ላይ ስለደረስኩኝ ነው መሰለኝ ሆዴ አካባቢ ያለው ፋት ቶሎ ሊቀንስ አልቻለም። 7 ኪሎ ነኝ። ሜትር ከ66 አካባቢ ነኝ። ሌላ ነገር ምንም የለኝም። በጣም ሹገር በጣም ነው የምበላው። ኩኪ በጣም ነው የምወደው። ዳትስ የኔ ትልቁ ችግር። ስንት ዓመትሽ ነው ዘንድሮ? 48 ዓመቴ ነው። ሚት አድርጊ። እንዳልሽው ፔሪሜኖፖዝ ላይ ያለሽው አንዲት ሴት በወጣትነት እድሜዋ ላይ የነበራት ሆርሞን ዲክላይን እያደረገ እየቀነሰ በሚመጣበት ጊዜ ምግቧን እንኳን ሳትቀይር በፊት የምትበላውን ምግብ እየበላች ኤክሰርሳይሷን ላይ ምንም ለውጥ ሳይኖረው ብትቀጥል የፋት ዲስትሪቢሽኑ የተለየ ይሆናል። በወጣትነት ዘመን በተለይ ከ35 ዓመት ዕድሜ በፊት በነበረ ጊዜ ፋት ስብ ናቹራል ቦታዎች ላይ ይቀመጣል። ግሉተስ አካባቢ ላይ፣ መቀመጫ አካባቢ ላይ፣ ዳሌ አካባቢ ላይ ሴፍ የሆኑ ቦታዎች ላይ ይቀመጥ የነበረው ፋት እስክትገረሚ ድረስ ሞር ሆድሽ ላይ ቦርጭሽ ላይ ስቶሪ ያደርጋል። የትኛውም ቦርጭ ላይ ስቶሪ ያደረገ ፋት ካርዲዮቫስኩላር ሪስክ አለው። ሃይሊ ኢንፍላማተሪ ነው። በጣም አክቲቭ ሰብስታንስ ነው ያፋት ቦርጭ ነው እያልኩ ያለሁት። ቦርጭ ዶርማንት ዝም ብሎ የሚቀመጥ ሳይሆን ብዙ ኢንፍላማተሪ ሰብስታንስ ይለቃል። እሱን ተከትሎ ለካንሰር የመጋለጥ እድል ከፍ ያለ ነው። እሱን ተከትሎ ለልብ ህመም የመጋለጥ እድል ከፍ ያለ ነው። ለስትሮክ የመጋለጥ እድል ከፍ ያለ ነው። ብዙ 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 ነገር ማለት ነው። ይሄን ለማድረግ የመጀመሪያው ነገር ቀላሉ ነገር የመጀመሪያን ያልኩት ብቸኛ መንገድ አይደለም፣ ምግብ መቀየር ነው። ኳሊቲ ምግቦች ላይ ፎከስ ማድረግ ነው። ባላንስ የሆኑ ምግቦች ላይ ፎከስ ማድረግ ነው። ያ ብቻሽ የምታደርጊው ነገር አይደለም። ሁለተኛ ኤክሰርሳይስም ዝም ብለሽ ዘው ብለሽ ጂም ቤት ገብተሽ ማሽን ላይ በመሮጥ ኤሮቢክስ በመስራት በተለያዩ መንገድ አትሞክሪ። በዛም አይሆንም። እሱም የራሱ መንገድ አለው። ኤንጆይ እያረግሽ ፈን እያረግሽ የተሻለ ሰውነት ቢውል ታደርጊያለሽ ማለት ነው። እንቅልፍ ላይ መስራት ይጠይቃል። ሆርሞኖችሽን የምተኪበትን መንገድ ዲስከስ ማድረግ ይጠይቃል። በተደጋጋሚ ሰሞኑን በዚህ ጉዳይ ላይ እያወራን ነው። ሆርሞን ሪፕሌስመንት ቴራፒ እስክትገረሚ ድረስ ሰውነትሽ ላይ ቦርጭ ብቻ ሳይሆን የመጣ ብዙ ነገርሽ እየተቀየረ ነው።
ሆት ፍላሽ ሊኖር ይችላል። የእንቅልፍ ኢሹ ሊኖር ይችላል። የሙድ ኢሹ ሊኖር ይችላል። የኤነርጂ ኢሹ ሊሆን ይችላል። ይሄ ሁሉ ከሆርሞን ጋር ሊያያዝ ይችላል ነው እያልኩ ያለሁት። ከፍ አድርጋችሁ አስቡ። ችግሬ አሁን ቦርጭ ነው እስኖ ችግርሽ ቦርጭ አይደለም። ጠቅላላ ነገርሽ ነው የታመመ ያለው። ሲስተምሽ ነው የተዛባ ያለው። ሆርሞንሽ ነው የተዛባ ያለው። ብቻሽን በራስሽ ጊዜ የምታደርጊው ነገር አይደለም። እዚያ ነው ከዚህ በፊት እንደምናደርገው በቀን ይሄን ይሄን ተመገቢ እንደሱ አይሰራም። ቢኮዝ ብዙ ሰዎች ያንን መንገድ ብቻ ይዘው ለረዥም ጊዜ ይቆያሉ። እሱም የራሱ ኮንስኩዌንስ አለው ማለት ነው። ጆይን አርጊ። ስልኮች ባው ላይ ያሉ አይሆፕ የሰጠዎች ግንዛቤ በቂ ይመስለኛል። ከሚት ላንሽ እሺ፣ በጣም አመሰግናለሁኝ። ኮንታክት አደርጋችኋለሁ ለበለጠ እንትን ማለት ነው። ጊዜ ስጥልኝ። አመሰግናለሁ። ጉድ እናግዝሻለሁ። እሺ ባይ። ፔሪ ሜኖፖዝ ከ35 ዓመት ዕድሜ በኋላ ኦን አቨሬጅ የሚከሰቱ የሆርሞናል ዲስራፕሽን ነው። አንዲት ሴት ልጅ ስትወለድ ኦቫሪ የሚባል ነገር ሆርሞኖች ፕሮዲስ የሚያደርግላት ፈርቲሊቲዋን የሚያግዝ ኦርጋን አላት። ኦቫሪ ያረጃል። ቢኮዝ ስትወለድ ነው ጀምሮ ነው እንቁላሎቹን ይዛ የምትመጣው። እነዛ እንቁላሎች 35 ዓመት በኋላ አስቡ፣ በየጊዜው በተራ እየወጡ ሌስ እየቀነሱ ይሄዳሉ ብላችሁ አስቡ። ሚውታርክ አለሙ ሄባ ሚውታርክ ፍቅር ሰው አታስገቢ። ሆርሞኖቹ ዲክላይን እያደረጉ መጡ። ከ35 ዓመት ዕድሜ በኋላ ብዙ አይነት የጤና እክሎች ሴቶች ላይ የሚከሰቱት በዚህ ምክንያት ነው። ይሄ ብቻ አይደለም። ሴቶች ግንዛቤ የላቸውም። ያው ስትረዱኝ ያላችሁ ብዙ ጊዜ የምንመገባቸው ምግቦች ላይ በቂ ግንዛቤ የለንም። ስለ ኤክሰርሳይዝ፣ ቀላል ኤክሰርሳይሶች ብዙ ጊዜ ማውራቸውን ግንዛቤ የለንም። ቢያንስ ሲምፕል ወክ እንኳን ሰዎች አያደርጉም። ቁጭ ብሎ ነው የሚውሉት። ሰውነታቸው ከመጀመሪያውኑ ሰፈር እያደረገ ነው። በቂ ንጥረ ነገር ያለው ምግብ ባለመመገብ፣ በቂ አዱኬት ፕሮቲን ባለመመገብ ሰውነት ሰፈር እያደረገ ነው እስከ 35 ዓመት የሚመጣው። አመጋገብ ብቻ ሳይሆን ፈርቲሊቲ ከማርገዝ ከመውለድ ጋር ብዙ ስትሬስፉል ሲቹዌሽን ውስጥ ነው ሴቶች የሚያልፉት። ዘን 35 ዓመት ሲደርሱ ደግሞ ሆርሞን እየቀነሰ ይመጣል። ከሆርሞኖቹ ውስጥ ክሪቲካሉ ደግሞ ኤስትሮጂን ነው። ኤስትሮጂን ዲክላይን ሲያደርግ ግራጁዋል እንኳን አይደለም፣ እስከምትገረሙ ድረስ ክራሽ ነው የሚያደርገው። ኤስትሮጂን ክራሽ ያደረገ ማለት የማይዛባ ሲምተም የለም። ኦርጋን ዲስፋንክሽኖች ብዙዎቹ ይህን ተከትሎ ይመጣሉ። ሜታቦሊክ ኢሹዎች ቅድም እንዳልኩኝ ከውፍረት ጋር የተያያዙ ህመሞች ብዙ ጊዜ የሚከሰቱት ከዚህ ዕድሜ በኋላ ነው። ቀላሉና የመጀመሪያው ነገር ምግባችሁ ላይ ስሩ። ራይት ኤክሰርሳይሶችን ለማድረግ ሞክሩ። በወጣትነት ዕድሜ የሚሰሩ ከፍተኛ የሆኑ ጂም ቤት ላይ የሚሰሩ ኤክሰርሳይሶችን ሆልድ አድርጉ። በዚህ አጋጣሚ ካርዲዮ ላይ ማሽን ላይ የሚሮጡ ሴቶች፣ ደጅ ወጥተው ጆግ የሚሮጡ ሴቶችን በተለይ ዕድሜ ገፋ እያለ ሲሄድ ገታ እንዲያደርጉ ንገሯቸው። ቢኮዝ እነዚህ ኤክሰርሳይሶች ስትሬስፉል ናቸው። ከፍተኛ ስትሬስ ሰውነት ላይ የሚለቁ ኤክሰርሳይሶች ናቸው። ይሄም በመሆኑ የጡንቻ ጠላት ናቸው። ማንኛውም ጡንቻችሁን የሚጎዳ ኤክሰርሳይዝ በተለይ ከ35 ዓመት ዕድሜ በኋላ የጤና ጠንቅ ነው እና ኤክሰርሳይሱም የራሱ መንገድ አለው። ቅድም እንዳወራሁት ሆርሞን ሪፕሌስመንቱ በተፈጥሮ ያጣችሁትን ሆርሞን የመተካት መንገድ ከሐኪሞቻችሁ ጋር እየተመካከራችሁ ምንም አይነት ኮንትራንዲኬሽን ካደለም ሆርሞኖቹን ማትወስዱበት ምንም ምክንያት ካለ ብዙ ምክንያት የለም ነው ለመናገር ሆርሞኖቻችሁን መልሳችሁ የምትተኩበትን መንገድ አስቡ። ቢኮዝ አሁን ያሉ ሆርሞኖች በተለይ ከሀገር ውጭ ያላችሁ ሴቶች ባዮ አይዴንቲካል ሆርሞኖች አሉ። ባዮ አይዴንቲካል ከተፈጥሯዊ ሆርሞኖች ጋር ኤግዛክት የሆኑ ሆርሞኖችን መልሳችሁ እንደመውሰድ ማለት ነው። አስቡ እንግዲህ ሆርሞኖቹ ነበሩ 30 አጋማሽ ላይ ዲክላን እያረገ ልክ 40ዎቹ መጨረሻ ወይ 50 ላይ ስቶፕ ያደርጋል። እሱ ስቶፕ አደረገ ማለት ሴቷ ለየትኛውም ነገር የመጋለጥ ዕድሏ ከፍ ያለ ነው። እነዛ ሆርሞኖች ልክ ዲክላን ማድረግ ሲጀምሩ እየታየ በጋይዳንስ ሲስተካከልላቸው 40 ላይም ሆርሞናቸው ፐርፌክት ሲሆን 50 ላይ ሆርሞናቸው ፐርፌክት ሲሆን እሱ ላይም ትክክለኛ አመጋገብና ኤክሰርሳይዝ እያደረጉ ከሆነ አለቀ ማለት ነው። ቀሪ ዘመናቸውን ከባሎቻችሁ ቀድማችሁ ክራሽ ሳታደርጉ ከባሎቻችሁ ቀድማችሁ ሳታረጁ መንቴን ማድረግ ትችላላችሁ። በሐኪም በታገዘ ትክክለኛ ሆርሞን ሪፕሌስመንት ቴራፒ
በባለሙያ በታገዘ ኤግዛክት ፕሪሲሽን ባለው ትክክለኛ በሆነ ባለሙያ የታገዘ አመጋገብ ላይፍ ስታይል ጋይዳንስ ስታገኙ ሰውነታችሁን መንቴን አድርጋችሁ አስጠብቃችሁ መሄድ ስትችሉ ስለ አጥንቱ መሳሳት አትጨነቁም። ስለ ሳርኮፔኒያ የጡንቻ መላሸቅ አትጨነቁም። እውነት ለመናገር ስለ ቆዳ መሸብሸብ አትጨነቁም። ከፍ ሲልም ደግሞ ስለ ቦርጭ አትጨነቁም። ስለ ስኳር አትጨነቁም። ስለ ግፊት አትጨነቁም። ስለ ልብ በሽታ አትጨነቁም። ኢቨን ስለ እነዚህ ከሜታቦሊክ ካንሰሮች ብዙዎች ካንሰሮች ከአመጋገባችን ጋር ከውፍረት ጋር ከአኗኗራችን ጋር የሚያዙ ካንሰሮች ናቸው። ስለነሱ እንኳን አትጨነቁም። እድሜ ገፋ እያለ ስለ አልዛይመርስ ዲሜንሽያ የመጃጀት እንበል የመርሳት በሽታ ሲሪየስ ናቸው። እነዚህን ሁሉ ማዘግየት እነዚህን ሁሉ መከላከል ይቻላል ማለት ነው። መንገዱ ሲሚላር ነው ለሁላችሁም። ይሄ በተደጋጋሚ ሴቶች ላይ አወራሁ እንጂ ለወንዶችም ይሰራል። ወንዶችም በሴቶች ልክ ሆርሞናቸው ክራሽ አያደርግም እንጂ እድሜ 40 አካባቢ ሲደርስ ወንዶችም ቴስቴስትሮን ቀስ እያለ ድሮፕ ያደርጋል። ቴስቴስትሮን ድሮፕ አደረገ ማለት እስከምትገረመው ድረስ ቦርጭ ይመጣል። ለዚህ ነው ብዙ ወጣት ወንዶች ቦርጭ የላቸውም። ወንዶችም እድሜያቸው የገፋ ሲመጣ ቦርጫም ይሆናሉ፣ ለስኳር ይጋለጣሉ፣ ሌላም ነገር። የአመጋገብ ችግርም እንዳለ ሆኖ ራይት ኤክሰርሳይዝ አለማድረግም እንዳለ ሆኖ ስትሬስ፣ በቂ እንቅልፍ አለመተኛት፣ ሁሉም ተደማምሮ ከሆርሞኑም ቅድም እንዳልኳችሁ ከቴስቴስትሮን ዲክላይን ማድረግ ጋር ተያይዞ የሚመጡ ነገሮች ወንዶችም ላይ ይከሰታሉ። ሄልዚ ላይፍ ስታይል ለሁላችንም ነው። ሄልዚ ላይፍ ስታይል ለሴቶች ብቻ አይደለም ለሁላችንም ነው ብዬ በተደጋጋሚ የማወራው በዚያ ምክንያት ነው። አለሙ ከሚት ላይ አንሳ። አለሙ ይሰማሃል? ይሰማል። ጤና ይስጥልኝ። እንዴት ነሽ? እንዴት ነህ ዶክተር? ደህና ነህ ሆይ? እግዚአብሔር ይመስገን። ይህ ፕሮግራም ይታወቃል አንቺ ጋር በጣም ማከብርህ በሙያህ በተለይ ብዙ ሳንረዳ ለምንጎዳ ሰዎች ትልቅ ታሪክ የሰራ ለሙያ ታማኝ ሆንክ ሰው መሆንክን አውቃለሁ። እንደው አንድም ለመግባት የፈለኩት ምንድን ነው አንዳንዴ ማመስገን አንችልም እኛና መመስገን አለባቸው። በተለይ በዚህ በሕክምናው ሙያ እንደገና ደግሞ እዚህ ኒውትሪሽን ጋር ምግብ አመጋገባችን ላይ ራሳችን እንዴት ማኔጅ ማድረግ እንዳለብን የምታደርገው ጥረት በጣም ማከብርህ ወንድሜ ነህ ዶክተር። እግዚአብሔር አምላክ ይጠብቅህ። እከታተላለሁ። ሰው ነው ሼር ያደረገኝ ጉዳዩን። እዛ በኋላ ግን ብዙ ሰዎች ማቃቸውንም ቀይረሃል። በዚህ ምክንያት በጣም ማከብርህ ሰው ነህ። ሙያህን ሳትሰስት እየሰጠህ ነው። ዊዛውት ኤኒ ፔመንት እያየሁ ነው። ኦንላይን የምሰጣቸው ሰፋ ያሉ ማብራሪያዎች ቀላል አይደለም። ሴቶች ራሳችን እንዴት ማየት እንዳለብን፣ ወንድሞች እህቶች እንዴት ራሳችን ጤንነታችን መመለስ እንዳለብን ማድረግ ያለብህን ሳይንሳዊ ትንተና ያለው ሙያዊ ትንተና ያለው ብቃት ግን እያሳየህ ነው። እግዚአብሔር ይጠብቅ። የመጀመሪያህን ነው ማለት የምፈልገው። ቴንክ ዩ አመሰግናለሁ። እንደው ማግዝሽ ነገር ማውራት ያለብን ነገር ካለ ቻንስሽን ተጠቀሚ። እሺ አመሰግናለሁ። እኔ ያው እከታተላለሁ ያንተን ብዙ ይሄ መተው ካለብኝ መተው የምችል ሰው ነኝ። በባህሪ መወሰን አይነት ባህሪ ያለኝ ሰው ነኝ። ግን አጋጣሚ አሁን የምኖረው ስደት ሀገር ነው እና ጁስ ጠጣ ነበረ ማለት አንዳንዴ ምግቡን እስከምለምደው ከበደኝ። ያንን ምግቡን ስልህ እሱን ማለት አቮካዶ ምናምን እንደዚህ አድርጌ ጁስ ጠጣ ነበረ። አጋጣሚ አኑዋል የጤና ምርመራ ስመረመር ፕሪዳያቤትስ ውስጥ እንዳለሁ ነገሩ ማለት ነው። የተለየ ክፍተት እንዳለ ስኳር ምናምን አልጠቀምም። እንጀራም ብዙም አይደለሁም ማለት እበላለሁ ግን እንትን አይደለም። ግን እሱ ነገር ጨመረ። እሺ ይቅርታ በጣም ጣልቃ ገባሁ መሰለኝ። ችግር የለም። እድሜ ስንት ነው አሁን? 47። ቁመት ስንት ነው? ሜትር ከ73 ሜትር ከ73 ኪሎች ስንት ነው? በቅርብ 86 ሚዩት አድርጊ። እሺ ሰው ቢ ሲሪየስ። እሺ አሁን አንዳንዴ እንጀራ በላለው ጁስ ጠጥቼ እርሺው። ቅድም ሳውራ በደንብ ሰምተሽኛል። ምንም አይነት የጤና ግንዛቤ የለሽም።
የመሰለሽን ነው እያደረግሽ ያለሽው። ይሄን እያደረግሽ ያለሽው በ20 ዓመትሽ ቢሆን ብዙም አያስጨንቀኝም። ያለሽበት እድሜ በራሱ ደጅ ላይ ጥሎሻል። በራሱ ደጅ ላይ ጥሎሻል ማለት ምንድን ነው? ግንዛቤ ካሌለሽ በፊት የምታደርጊውን እያደረግሽ የምትሄጂ ከሆነ አደጋ ላይ አጋልጦች ነው የሄደው። በተፈጥሮ በዚህ እድሜ ያጣሻቸው ሆርሞኖች አሉ፣ ፕሮቴክቲቭ ሆርሞኖች፣ ከብዙ ነገር በወጣትነት ይታደጉሽ የነበሩ ሆርሞኖች ከጎንሽ የሉም ነው እያልኩ ያለሁት። እና ይሄ እድሜ እንኳንና ሮንግ ነገር እያደረግሽ ይቅርና ራይቱንም አድርገሽ ብዙ ፋይት ይጠይቃል ነው እያልኩ ያለሁት። እሱም ነው ቅድም ጀምሮ ያወራሁት። አመጋገብ ላይ፣ ሙቭመንት ላይ፣ ኤክሰርሳይዝ ላይ፣ ስሊፕ ላይ፣ አስፈላጊ ከሆነ ሰፕሊመንቶች ላይ፣ አስፈላጊ ከሆነ ኤችአርቲ ላይ፣ ሆርሞን ሪፕሌስመንት ላይ ክሪቲካል ነው። ማንም አያግዝሽም ከዚህ እድሜ በኋላ። ከዚህ እድሜ በኋላ ዛሬ የምትወስኙ የምታደርጊው ነገር ነው የዛሬ 10 ዓመትም ከዚህ በላይ ግሎ አርገሽ ሄልዚየር ሆነሽ እንድትቀጥ የሚያስችልሽ። ይሄም ማታደርጊ ከሆነ መሀል ላይ ያለሽው ኮምፕሊትሊ ጤነኛ አይደለሽም። ጤነኛ ነኝ ብለሽ እያሰብሽ ከሆነ አይደለሽም። አንድ ይህን ያሳይሻለሁ። ሁለት ደግሞ ምን ሌቭል ላይ እንዳለሽ ያሳይሻለሁ። 47 ዓመት እድሜ ላይ ያለች ሴት አስቢ። በአንቺ እድሜ ላይ ስፖርት የምትሰራ በትክክለኛ መንገድ፣ አመጋገቧ ላይ የሰራች በትክክለኛ መንገድ፣ ፎሎ አፕ አድርጋ የጎደለውን ሆርሞን ተክታ ጡንቻ በጡንቻ ሆነች ሴት አስቢ። በአንቺ እድሜ በአንቺ ቁመት ያቺ ሴት ፐርፌክት ሄልዝ ላይ ያላት፣ ቢኮዝ ቦርጭ የላትም እንዳንቺ፣ ስኳሯም እንዳንቺ ፕሪዲየም ላይ አይደለም ያለችው። ሌላኛዋን ሴት ደግሞ አስቢ። እሷም 47 ዓመቷ ነው፣ ከፍተኛ ቦርጭ አላት፣ ስኳር ይዟት መድኃኒት ላይ ያለችው። አየሽ፣ አንቺ ከጤነኛዋ ከፍ ብለሽ ቦርጫም ሆነሽ ከፍ ብለሽ ፕሪዲየም ቅድመ ስኳር ላይ ነው ያለሽው። እንደዛችኛዋ በጣም ታመሽ መድኃኒት አልጀመርሽም፣ ጤነኛ ደግሞ አይደለሽም ማለት ነው። ያለሽበት ጊዜ ቆንጆ ጊዜ ነው አንቺ። ቢኮዝ በስኳር የተያዘችዋን ልጅ ማገዝ ከባድ ነው። በዚህ እድሜ በተለይ በፔሪሜኖፖዝ እድሜ ላይ ዲያቤቲክ ናት ብዬሻለሁ። ለምሳሌ ያስቀመጥኩልሽ መድኃኒት ናለን ብዬሻለሁ። ብዙ ኤፈርት ይጠይቃል። ያንቺ ግን ኢንተርቬንሽን ነው፣ መግታት ነው ያንቺ። ወደዛ እንዳትሄጂ መግታትና ወደኋላ መመለስ ስለሆነ ብዙ ከባድ ነገር አይደለም። አይሆፕ በደንብ እያገኘሽ ነው። እና ይሄ ደግሞ ክሪቲካል ነገር ነው። ዩቲዩብ ሰዎች ቪዲዮ ስለላኩልሽ እሱን እያየሽ ፈጽሞ አይሆንም። እንኳንና በዩቲዩብ ቪዲዮ እኛ ጋር እንኳን ጆይን ያደረጉ ሰዎች በጣም ዲሲፕሊን የሆኑ ኮሚትድ የሆኑ ሰዎች ብቻ ነው በጣም የሚጠቀሙት። ይሄ ያልገባው ችላ የሚል አንዳንድ ቀን የተገኘውን እየበላ አንዳንድ ቀን ማድረግ አንዳንድ ቀን ወክ እያደረገ አንዳንድ ቀን የሚተኛ ክብደት አንሶ ሰውነታችሁን ገንቡ ብለን ስናስብ ብዙዎች አንዳንድ ያደርጋሉ፣ ብዙ ጊዜ አያደርጉም። እንደሱ አይሰራም ነው እያልኩ ያለሁት። ሌላው ደግሞ ለሁላችሁም ነው። አንቺ አሁን እያሰብሽ ያለሽው ስለ ቦርጭሽ ነው እያሰብሽ ያለሽው። እባክሽን እርሺው። ቢኮዝ ስለ ቦርጭ የምታስቢ ከሆነ እንዴት ቦርጭ ላጥፋ ነው ጥያቄሽ። እንደሱ አይጠፋም። እሱን ተይና መገንባት ያለበት ሰውነት ተረስቷል ብለሽ አስቢ። መመገብ ያለበት ሰውነት ተረስቷል ብለሽ አስቢና እሳቤሽን ከቦርጭ ላይ አንስተሽ ሙሉ በሙሉ ሰውነትሽን ቢውል ማድረግ፣ ሰውነትሽን በትክክለኛ መንገድ መመገብ ላይ፣ የጎደለሽን ሆርሞን መተካት ላይ ስትሰሪ የሚገርምሽ ነገር አንቺ እየታደስሽ ሞር ወጣት እየሆንሽ ሰውነትሽ የገነባሽው ሰውነት ቦርጭሽን ራሱ ይወስደዋል፣ ራሱ ይጠቀምበታል። ይሄ ሳይገባሽ ግን ቦርጭ ላጥፋ ብለሽ ሺህ ቀን ሺህ ዘመናትን ጂም ቤት ማሽን ላይ ብትሮጪ አይሰራም። ይሄንን ቦርጬን አጠፋለሁ ብለሽ ምትራቢ ከሆነ አይሰራም። ቦርጬን አጠፋለሁ ብለሽ ወተር ፋስቲንግ እያልሽ በውሃ ጾም ብትሞክሪ አይሰራም። ስለዚህ ችግርሽ ፕሪዲያቤትስ አይደለም፣ ችግርሽ ቦርጭ አይደለም። ችግርሽ የተረሳ የተዘነጋ የትም የተጣለ ሰውነት አለሽ እና ሰውነትሽን ተንከባከቢ። እንዴት የሚለውን ነገር እኛ አለንልሽ። የትም ሆነሽ ጆይን ማድረግ ትችያለሽ። ስልክ ባውላ አለ። ይበቃሻል። ጎበዝ።